የስራም ሆነ ማንኛውም የስኬት እቅዶቻችሁን ለሰው የምታወሩ ይህንን መረጃ ልብ ብላችሁ አዳምጡ። እንግዲህ በህይወታችን ውስጥ የተለያዩ የስራ እቅዶችን፣ የለውጥ የስኬት ሀሳቦችን፣ መልካም ነገሮችን፣ መንፈሳዊ የሆኑ ዓለማዊ ለእኛ በህይወታችን ውስጥ ሊጠቅሙ የሚችሉ ነገሮችን ብዙ ጊዜ እናቅዳለን እና እነዛን እቅዶቻችንን ደግሞ ለጓደኞቻችንም ሊሆን ይችላል ለሰው እናወራለን እና ይህን ለሰው ማውራታችን ነገሩ መወራቱ ምንድነው ክፋቱ? መልካም ሐሳብ ከሰው ሼር እናረጋለን እንወስዳለን ብላችሁ ታስቡ ትችላላችሁ። ነገር ግን በብዛት እንደዚህ አይነት ሐሳቦችን ደጋግሞ ማውራት የለውጥ ህይወታችሁን በተለይ ደግሞ በውድቀት ውስጥ ኖራችሁ እየተሳካላችሁ ከሆነና መንገዱ የቀና እየሆነ ከመጣላችሁ በዛ ሂደት ውስጥ እያላችሁ ለሰው እንደዚህ ነገሮችን ማውራት አደርጋለሁ እንዲያገኛለሁ እንዲቃል ገብቶልኛል እንዲሆናል ብላችሁ የምታወሩ ከሆነ የአየር አጋንንት ይሰሟቸዋል። አጋንንት በደንብ አድርጎ ይሰማሉ። ስለዚህ የሚሰሙትን በጆሮአቸው የሰሙትን እቅዶቻችሁን ሁሉ እንዳይሆን ለማድረግና እንዲበላሽባችሁ ተስፋ ቆርጣችሁ በእግዚአብሔር ላይ እንድታምፁ በእግዚአብሔር ላይ ተስፋ እንድትቆርጡ ለማድረግ ከፍተኛውን ስራ ይሰራሉ። በዚህም ምክንያት ነው በአፍ ይሄዳል ከአፍ ይቀራል ታውሩ እቅዶቻችሁ በአፋችሁ ያዙ የሚባለው በሆዳችሁ ያዙ የሚባለው ለዚህ ነው። አድርጉና አውሩ እንጂ ከማድረጋችሁ በፊት እቅዳችሁን አታውሩ የሚባለው ለዛ ነው። የአየር አጋንንት ይህንን ከሰሙ ነገሩን ስለሚያበለሻሹት ነው። እና በአፍ ይቀራል ሲባል እኔ ለጓደኛዬ ባወራው ምን ችግር አለው ብላችሁ ታስቡ ይሆናል። ነገር ግን ከጓደኛችሁ ሳይሆን ችግሩ ከአጋንንቱ ነው፣ ከሚሰማው አጋንንት ነው። ስኬታችሁ ይበላሽባችኋልና ማለት ነው። ስለዚህ በዚህ ምክንያት የሚገርማችሁ ሁለት ጓደኛ ማቾች መነኮሳት ሰይጣንን ሲያታልሉት ለዘመናት ለ40 ዓመትና ከዛም በላይ ኖረዋል ብሎ መጽሐፍ ያስተምራል ይናገራል ማለት ነው። እንዴት አድርገው ሲባል ወንድሜ ባልንጀራዬ በሚቀጥለው ዓመት አሁን ክረምቱ ይለፍና በጋው ላይ ወደ በረሃ ወርደን በዓት ፈጥረን ዘግተን ስንጋደል ለጽድቅ ስንተጋ እንኖራለን ብለው ያወራሉ አውቀው ማለት ነው። ይህንን የሰማ አጋንንት ደግሞ ቀድሞ ሄድና እዛ በረሃው ላይ እሱም ደግሞ ለመከራ ሊያዘጋጃቸው ሊፈትናቸው ሊጥላቸው ይዘጋጃል ማለት ነው። አጋጣሚ ሆኖ ካሁን ይመጣሉ እያለ ሲሄድ በጋው ያልፋል። ከዛ ሐሳባቸውን ድጋሚ ያነሱታል። ላይ የዘንድሮስ እንደው በረሃ ዛሬ ነገ ስንል እንደው በጋው አለፈን፣ አሁን ክረምት መጣ፣ እንደው ቀጣዩን ዓመት ግን አንቀራትም እያሉ ይማከራሉ። እንዲህ እያሉ እሱም እዛ ሲሄድ እነሱም ሲቀሩ እዚህ ተጋድሏቸውን በጽድቅ ሲያደርጉ ለዘመናት ሰይጣንን አታለውት እንደኖሩ መጻሕፍት ያስተምራሉ ማለት ነው። ስለዚህ የልባችንን በጎ መሻት ሁሉ በጸሎት ለእግዚአብሔር ከመንገር በስተቀር ለሰው ሁሉ ማውራት ነገሮችን ለማረቅና ወይም ደግሞ ለማስተካከል ከሰው ጋር መቦከር ትርፉ አጋንንት ሰምተውን እቅዶቻችን እንዲያበላሹብን ያደርጋልና የምታወሩትን ነገር ጠንቅቃችሁ እወቁ። ስኬቶቻችሁን ሁሉ እያወራችሁ ችግር ላይ ራሳችሁን እንዳጥሉ ያስፈልጋል ማለት ነው።